የሐረርን አምስቱን በር በዛሬ ቪዲዮ ከሚገርም ቱር ጋይድ ጋር ምን ያሆናል ተከታተሉ። ወደ ቪዲዮ የሸዋ በር፣ የቡዳ በር፣ የሰንጋ በር እና ደግሞ በሚገርም ሁኔታ የኤረ በርና የፈተና በር በሮችን የምናየው ይሆናል። ይህን ቪዲዮ የምታዩ ኢትዮጵያውያን ቪፒን ያበራችሁ ብታዩ ደስ ይለኛል። አለን የሀገሬ ሰዎች እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ ተመልሼ የምትቻለው ሰው በዛሬ ቪዲዮአችን የምናደርገው እስከ ዛሬ ሰራላችኋለሁ ብዬ ሞክሬ ያቃተኝ ነገር በጣም ለምን ቱር ጋይድ አጥቼ ዛሬ ከሚገርም ሰው ጋር ቱር ጋይድ አግኝቼ ማለት ነው አምስቱንም በር ከነማ አብጠርጥረን ታሪኩን ላስማሳያት ዛሬ ከቼስታ ብለናል። የዛሬ ስፖንሰር ያደረገን ብዬ አልጀምርላችሁም። ለምን ስፖንሰር ገና አልጀመረም። ተከታተሉ። ዛሬ ቀጥታ የምናሳያችሁ ቀጥታ ከሸዋ በር ነው። ቀጥታ ከዳዊት ጋር ስምህን ደግሞ ይነግራችኋል። ከሱ ጋር በመሆን አምስቱንም በር ዛሬ አምስቱንም ያጠነጠነ ቪዲዮ ሰራላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እናደርሳ። ቀጥታ ወደ ቪዲዮ። ሰላም ዳዊት፣ ሰላም ነው። ስምን በዛ አስተዋውቃቸው። ስሜ ዳዊት ገመቹ ይባላል። የሐረሪ ባህልና ቱሪዝም ባለሙያ ነኝ። ዛሬ ከኔ ጋር እንግዲህ ሐረር በሮችን ፎከስ አድርገን ቱር እናደርጋለን። ፎሎ አድርጉን። ኦኬ፣ ፎከስ በደንብ ስሙ። ምክንያቱም ኖርማል በር ብቻ ነው የምናወራው። ከበሩ ጋር የተያዙ ከኋላ ያለፉትን ታሪኮችን የምናወራን። የሐረር በሮች ከበር ያለፈ አዘል ታሪክ አላቸው። ምን ይመስላል የሚለውን አብረን ስለምናዳምጥ ስለምትሰሙ ተከታተሉ። ባይዘው ሐረሪ ላይም ስራ ለምሳሌ እንጋ ሐረሪም ኦሮሚያም ኦሪጅን ኢስተርን ፓርት እንዳለ ስላላችሁ ብዙ ቱሮችም ሲመጡ ትሄዳላችሁ በሚገባ። ዋው እሱን ዛሬ ምን ጀምሮ ከየትኛው በር ነው? ዛሬ ከአስመዲን በሪ ወይ ደግሞ ሸዋ በር ከሚባለው ቱራችን እንጀምራለን። ግን ወደ በሩ ከመሄዳችን በፊት አንድ ሀሳብ ልንገራችሁ። ኦኬ፣ እንደሚታወቀው የሐረር አጥር ወይም ደግሞ ጀጎል ወል በ1551 በታላቁ አሚር ሙጃሂድ የተገነባው። በሚገነባበት ሰዓት ላይ 5 ሂስቶሪካል በሮች አሉት። ከአምስቱ ሂስቶሪካል በሮቹ አንድ በርኛው በር ጋር ያለው አስመዲን በር ጋር አለን። እንግዲህ ዩኒክ የሚያደርገው በር ብቻ አይደለም ያልኳቸው አንድ ምክንያት አለኝ። ስለ በሩ ስናወራ በሩ ከበር ያለፈ ሰርቪስ አለው የሚሰጠው። ያን ሰርቪስን ተች እናደርጋለን። ግን ለምን 5 በር ሆነ? በአጋጣሚ ነው ወይ የሚለው ነገር እናውራ። ስለ ታሪክ ስናወራ ሁሌም አንድ ማስተዋል ያለብን ነገር ምን አለ? ኢስላሚክና ሐረር ነጣጥረ ማየት በጣም ይከብደናል። የአንድ ሳንቲም ሁለት ኮይኖች ናቸው። ለምሳሌ ዛሬ ከብር ጀመርን እንጂ ቀጣይ ምዕራፋችን ላይ ውስጥ ስንገባ ሐረር ላይ የምናገኘው አንድ ታሪክ አለ። የሐረር ኮይንሶች እናያለን። ኮይናቸው ላይ እስልምና እናያለን። ከኋላ ላይ የሚጽፍ ታያለን። ከዛ ባለፈ ቤታቸው ውስጥ ስገባ ኢስላሚክን ታሪክ ሊገልጹ የሚችሉ ወርዶች ውስጥም ቤቶች ዲዛይኖች ላይ እናያለን። በሮቹ ጋር ደግሞ ምን ያያይዟ የሚለው ልንገራቸው። በእስልምና ውስጥ በ24 ሰዓት ውስጥ 5 ሰላት ነው ፕሬየር ታይምስ አለ። ለዛ ነው ሐረሮች በራቸውን 5 ያደርጉት በአጋጣሚ አይደለም። ያንን ሪፍሌክስ ለማድረግ ለማሳየት ነው 5 በር ያደርጉት። እንደምንታወቀው በአዛን 24 5 የሰላት ታይም አለ። እሱን ለማስተዋል ሲባል 5 በር የሆነው አጋጣሚ አይደለም። እና ይሄንንም እንዳስሰዋለን። ከመግባታችን በፊት ግን እነዚህ በሮች የምናያቸው አስመዲን በር ይባላሉ። አሁን እንዳላችሁት ትንሽ አሁን ስለዚህኛው ትንሽ የነገርና ከዛ ወደ ምክትል እንሄዳለን። እዚህኛው በር ጋር ስንመጣ ከአርኪቴክቸሩ ወጣ ይላል። እንግዲህ ከሐረር በሮች ከመታወቂያቸው ውስጥ ሸዋ በር ወጣ ያለ የራሱ ዲዛይን አርት አለው። ለየት የሚያደርገው ነገር ምንድነው ካላችሁ በ1575 በኢጂፕሽያን ጊዜ ሪኮንስትራክት ወይ ደግሞ የመታደስ ዕድል አግኝተዋል። ወጣ የሚያደርገው ዲዛይኑ ለዛ ነው። ይሄ ደግሞ ሐረር ዩኒክ የሚያደርጋት ፓርት ምንድነው? ኢንተርናሽናል የሆነ የኢንጂነሪንግ እውቀት ያረፈበት አንድ በር ነው። ያ እንግዲህ በ18ኛው ክፍለ ዘመን መጨረሻ ላይ ምን ይመስል ነበር የዓለማችን የኮንስትራክሽን ኖሌጅ የሚለውን እንግዲህ የኢጂፕሽያን አሻራ እዚህ ላይም አለ። ቀጣይ የምናየው በር ላይ የኢጣሊያን አሻራ አለ። ይሄ ሐረር ዩኒክ የሚያደርጋት አንዱ ኢንተርናሽናል አርኪቴክት ኖሌጅ እንደተጠቀሙበት ማሳያ ነው። ግን እሱን ስያሜ ጋር እንምጣ። በጣም ከሚደንቀኝ ፓርት ማለት የሐረር በሮች በተለያየ ቋንቋ ጠራቸዋል። ሸዋ በር ሲባል ሰምታችኋል። ሸዋ በር ይሄ የአማርኛ ወርድ ነው። አንድ የአማርኛ ተናጋሪ ሲጠራው ሸዋ በር ይለዋል። የኦሮምኛ ተናጋሪ ሲጠራው ደግሞ ከራሐማሬሳ ይለዋል። የሐረሪ ቋንቋ ተናጋሪ ደግሞ አስመዲን በር ይለዋል። ኢቭን በአረብኛም ስም አለው ባቡል አልነስር። ይሄ በጣም ዩኒክ የሚያደርገው ነገር ምንድነው? የትኛውም ብሔር የትኛውም ቋንቋ በራሱ ሲሰይምና ሲጠራው የኔነት ስሜት ይፈጥርባል። ኦሮምኛው መጥቶ በኦሮምኛው ቃል ሲጠራው ያም ሲመጣው የኔነት ስሜት። ይሄ ደግሞ እንደ ኢትዮጵያ ትልቅ ተምሳሌት ሊሆን የሚችል ነው። ሁሉም የራሱ ቋንቋ ሰይሟት የኔነት ስሜት የፈጠረች አንዷ በር ነች። ሌላኛው ፓርት ሐረር ትልቁ በር ጋር ሲገቡ አይታችሁ ከሆነ ዘ ሊቪንግ ሙዚየም የሚል ጽሑፍ አይታችሁ ሄዋ ሙዚየም ያስባላት ነገሮች ብዙ አሉ። ከሁሉ ውስጥም አንዱ በሩ ነው። ዛሬ ያው እርሳችን ከበር ጋር ስለሚያያዝ ስለ በሩ ፎከስ አድርገን እናወራለን። ምን ሄዋ አስባለው ይሄ በር ለምሳሌ ከዛሬ 500 ዓመት በፊት ሰው የሚወጣው የሚገባው በዚህ በር ነው። አሁንም ድረስ ሰው መውጫ መግቢያው በዚህ በር ነው። ከአምስቱ በር ውጪ ሌላ መውጫ የለም። በሮቹ ስቲል ሰርቪስ እየሰጡ ነው። ለሰው ልጅ እንደምታዩት ለመግቢያም
ለመውጫም ለሴም ሰርቪስ እየሰጡ ነው። ለዛ ነው ያው ሙዚየም የሚያስባላት አንዱ በሩ ነው። ለመውጫም ለመግቢያ እንጠቀመዋለን። ከዛ ባለፈ ግን በሩ ጋርና በሩ ከሚሰጠው ሰርቪስ ጋር እናውራ። ለምሳሌ ዛሬ በዚህኛው ዘመን ያለ ነው ከ1875 በፊት ብንመጣ ኖሮ እዚህ ቦታ ላይ ምን ያጋጥመን ነበር? መግባት ይቻል ነበር? እሱ እናወራለን። በሮቹ እንደምታዩት ጠዋት ላይ ይከፈታል፣ ማታ ይዘጉ ነበር ለረጅም ዓመታት። ምክንያቱም ሐረር ለረጅም ዓመታት ለአውሮፓውያን እና ለሙስሊሞች ለሆኑ ክሎዝድ ፖሊሲ ነበራት። መግባት አትችልም። ለመግባት አውሮፓውያን እንኳን ከናትገባም ከአውሮፓ ውጪ ከሆንክ ደግሞ you have to be ሙስሊም መቻል አለበት። ሰዓቱ ህግ ነበር። እዚህ ለመግባት ያልጣሩ ሰዎች የሉም። ለምሳሌ እንደ ሰር ሪቻርድ በርተን ታዋቂው የእንግሊዝ ኤክስፕሎረር ሐረር ለመግባት ስንት ዋጋ ከፍሎ መጥቷል። ይሄንን በሮች አፍሎ ለመግባት ግን ይሄ በር በቀላሉ የሚታለፍ አይደለም። ቻሌንጆች አሉ። ከቻሌንጆቹ አንድ ሁለቱን እናውራ። ፎሎ በጣም ሀሪፍ ቱር ጋይድ ነው ያለው። ሙሉ ዲቴል ያስረዳን ያለው። ዋው እዚህ ጋር ሲመጡ የዛሬ ነው ያርገውና ሁለቱ በሮች ጋር እዚህ ጋር የምታዩት ባይ ዘ ወይ ኦሪጂናል በሮች የምትለዩዋቸው ስድስተኛው በር ዱክ በር ጋር ስትሄድ እንደዛ አይነት ሩም የለውም። ምክንያቱም ኦሪጂናል ጌት አይደለም። ታሪካዊ በር ውስጥ ስለማይካተት ኦሪጂናሎች እንዳለ በር አላቸው። ምክንያቱም በሩም ሁለት ሰርቪስ አለው። አንደኛው ያኔ ስትገባ ሻሞላ ነው የሚኖረው። በጊዜው መሳሪያ ጥይት አልነበረም። ሻሞላ ይዘህ መግባት አይቻልም። ስለዛ እዚህኛው ሩም ውስጥ ታስቀምጣለህ ሻሞላ። እዚህ ጋር ቼኪን ላይ መጥቶ ምን ያደርጓል? ቼክ ያርጉና ይሄኛው ሩም አሁን አይ ቲንክ ኢስ ክሎዝድ ናው። እዚህ ገብተህ ያንተን ሻሞላ ታስቀምጣለህ። ሻሞላን ካስቀመጥኩ በኋላ ውስጥ ገብተህ ተገበያይተህ ስትወጣ ማታ ላይ ሻሞላን ትወስዳለህ። ቼኪንግ ቦታ ነው። ከዛ ያለፈ የሚገርመው ፓርት እንደ ኳራንታይን ሰርቪስ ያን በምታስገቡበት ሰዓት ከብቶች ወይ አህዮች ወይ የሚገቡ ሰዎች የህመም ሲስተም ካለባቸው እዚህ ጋር ቼክ ይደረጋሉ። ወረርሽኝ ስለሆነ ህዝብ እንዳይበክሉ ሲባል የኳራንታይን ሰርቪስ ይሰጥ ነበር ይሄ በሮች። ሌላኛው ሰርቪስ ነው የሚገርመኝ ነገራችሁ ማይጠበቅ በዛ ክፍለ ዘመን ይደንቅ ነገር። እንግዲህ አለክ መጣክ እዚህ ሀገር ውስጥ ለመግባት ወይ ደግሞ ሳምንትና ከሁለት ቀን በላይ መቆየት ካስፈለገ የሆነ ሲስተም አለ። ከሁለቱ በሩ አንዱ በር ጋር ትመጣለህ፣ ቼክ ትደረጋለህ። የምትጠይቀው ጥያቄ ለምን ፐርፐስ መጣ፣ ከየት መጣ፣ ማን የሚለውን ዲቴል በሪ ጎይታ ይባላል። በሐረሪ ቋንቋ ንጉሱ ወይ ደግሞ የበሩ ቁልፍ የሚይዘው በሪ ጎይታ ይባላል። ቁልፍ የሚያሳድረው ቁልፍ ጎይታ ይባላል። እሱ እዚህ ጋር ቼኪንግ በሚያደርግበት ሰዓት ላይ የመጣበትን ፐርፐስ ይጠይቃል። ለምሳሌ የመጣው ሐረር ከሚመጣበት ብዙዎቹ አንዱ ንግድ አለ። ለስምና ስኮላርሺፕ ንግድ ትመጣለህ ለመማር። ለቋንቋ ትምህርት ከሆነ የመጣው ቆያለህ እዚህ ለወራት። ስለዛ አንተን ዲቴል ኢንፎርሜሽን ካጣራ በኋላ ያንተን ኢንፎርሜሽን ዳታቤዝ ወስዶ ያስቀምጣል። ከጣራ በኋላ ካሚዋ ኮንታክት ካደረጉ በኋላ ገብተህ ለአንድ ወሩም ይሁን ለፈለገው ጊዜ ቆይተን ታገኝ ፍቃድ የምታገኘው እዚህ በር ጋር ነው። የዛሬ እንዲህ ፍሪ ያው የምናልፋት በር ያኔ ቻሌንጅ ነበራት። ከዛ በላይ የሚገርመኝ ፓርት ምናልባት የመጣው ለአንድ ሳምንት ቢሆንስ ከውስጥ ተያያዥ ሰው ያስፈልጋል። የሆነ ሰው መጥቶ እኔ ጋር ለአንድ ሳምንት ያርፋል ሲል ያችን እሱ ያርፋል ያላትን ሳይን ያደርጋትን ቀን የሚያርበት ቦታ ተመዝግቦ ትገባለህ። ቀኗ ስትሞላ በሳምንቱ መጥተው ታይም አልፈዋል። ይሄ እንግዲህ በዛ ክፍለ ዘመን ላይ ማሰብ ይከብዳል። ይሄን አይነት ሲስተም ማሰብ በዛ ክፍለ ዘመን በጣም የሚደንቅ ነገር ነው። ሌላኛው በሮቹን ከሚያቆሩን ፓርት ነገር ልንገር። የሆነ ሀገር ሄደህ የሰፈር ልጅ ነህ ሲባል ሰፈር ይጠራልሃል። ለምሳሌ ኒው ሲቲ ስትሄድ የቢራ ሰፈር ነኝ፣ አራተኛ ነኝ። የጀጎል ነዋሪ ያኔ የሰፈር ልጅ ነህ በጥሩ አንዱ ሰፈር ይዘህ የሸዋበር ልጅ፣ የቡዳበር ልጅ ኤረበር በሮቹን ነው የሚጠራልህ። በሮቹ ሁለት ሰርቪስ አላቸው። በርም ናቸው የሰፈርም ስም ናቸው። ዩኒክ የሚያደርገን ብዙ ነገር ተሸክሙ ያሉ በሮች ናቸውና በጣም ከምላችሁ በላይ እንተርሳለን። እያንዳንዱ በር የሚመለከታቸው የራሱ ታሪክ አለ። እያንዳንዱ በር የራሱ ክብረ በዓል አለው፣ ሰርቪስ አለው። ክብረ በዓል የሚከበርበት ሰርቪስ አለ። ለፍሬም የሚጠቀሙ ሰርቪሶች አሉ። እሱንም ዲቴል ኢች እናያለን። ተከታተሉን፣ ከኛ ጋር ሁኑ። አሁን ሸዋበርን ወይንም ደግሞ በአማርኛው ሸዋበር በሐረሪ ኦሪጂናል ቋንቋው ደግሞ አስመዲን በሪ፣ በኦሮምኛው ከራሃማሬሳ፣ በአረብኛው ባቡል አልነስር እንዲሁም በቪክቶሪ ጌት ተብሎ በእንግሊዝኛው የሚጠራው በር ጋር ያለ ነው። አንድ በር ከ6 በላይ ስም የተሰኘው በር ጋር ደርሰናል። ቀጣይ በሮች ጋር እንሄዳለን። ፍሎር ግን ዋው በጣም ደስሞች ነው። እኔ ምንም ማውራት አልቻልኩም። ቀጥታ አሁን የምንሄደው ወደ የትኛው በር ነው? ቀጥታ አሁን የምንሄደው ወደ ሞዶ በር፣ ግዙፉ በር በሪ እንሄዳለን። በቃ ቀጥታ የምንሄደው ወደ በድሪ በሪ ነው። ተከታተሉን። ቀጥታ ወደ በድሪ በሪ የሳይ ቤተሰቦች አሁን እንደቀጠልን እንገኛለን። ሁለተኛ በር ጋር ደርሰናል። የመጀመሪያውን በር ሸዋ በር የሚባለው እና በየ4ቱም ቋንቋ ገልጾናል። በአሪፍ እንትን
አገላለጽ ሰው አሁን እንግዲህ ደግሞ ወደ ሁለተኛው በር ነው። ስሙ ደግሞ በድሪ በር ይባላል። ከሱ በመሆን ደግሞ ጉዞችን እየቀጠልን ነው። ተከታተሉ። እሺ እንግዲህ እንዳልነው አምስቱንም በር ዛሬ እንዳስሳለን። የመጀመሪያውን በር አይተናል። አሁን ደግሞ ሁለተኛው በር ጋር ነው የምንገኘው። እንግዲህ እንደምታዩት ከአሰራሩ ጭምር የኦልዱን ስሜት ይዞ የቆየ በር ነው። የኦልዱን ስሜት ጭምር አለበት። ከሁሉም በሮች አንጻር ስታዩት ይሄን አሸዋ በር ኢንተርናሽናል እንዳልኳችሁ ቅድም ኢንተርናሽናል ኖሌጆች ከተካተቱበት ነው። የጣሊያን እጅ አሻራም አለበት፣ የኢጂፕሽያንም እጅ አሻራ አለበት። ይሄ ደግሞ ሀረር ዩኒክ የሚያደርጋት ፓርት ነው። ኢንተርናሽናል የሆኑ እውቀቶች ያረፈበት ስለሆነ በርዲ ጋር ደርሰናል። በርዲ እንዴት ሊሰየም ቻለ? ፓርስ በርዲ ወሩ እንዴት መጣ? እንዲሁም በአማርኛው ቡዳ በር እንለዋለን። ዋስ ሀሚን አንዳንድ ቡዳ በር ሲባል ፒፕል ኤክስፔክት የሆነ አንደርስታንዲንግ አይደለም። እሱም ነገር እንፈታዋለን ዛሬ። ሌላኛው ፓርት ዩኒክ የሚያደርገው ይሄ በር ጋር ብቻ የሚከበር አንድ ክብረ በዓል አለ በአመት አንዴ እና በጣም ወዶ ክብረ በዓል ነው። ከዛም በላይ ደግሞ ከሀረር ጋር የሚያያዝ ታሪክ አለው። በድሪ የሚለው ወርድ ጋር ስንመጣ በድሪ ባትል ኦፍ በድሪ የመጀመሪያውን ጦርነት ነብዩ መሐመድ ያደረጋቸው ታላቅ ጦርነት አንዱ ባትል ኦፍ በድሪ ነው መጀመሪያ ላይ ያደረገው። ያንን ሪሜምበር ለማድረግ ነው ስሙ በድሪ የሚል ስያሜ የተሰጠው የሀረሪ ኔሙ ማለት ነው። ምን ለማለት ተፈልጎ ነው ካላችሁ፣ ለምሳሌ በድሪን ጦርነት ስናስታውስ አሁንም ድረስ ውስጥ ስንገባ ጫፍ ላይ አንዳንድ ማቴሪያሎች ታያላችሁ። የሻሞላ ምናምን ምልክት እዚህ አካባቢ ጋር ሁሉም ወጣት የዛሬን ያድርገውና እንግዲህ ከ18 በአሚሮች ክፍለ ዘመን ጀምሮ ክብረ በዓሉ እስካሁን ድረስ አለ። ያኔ ወጣትም ለሚሊተሪ ምልመላ የሚደረገው በዚህ በጾም በገባ በ17ኛው ቀን ላይ አሁን ጾም ከገባ 8ኛው ቀን ላይ አይ ቲንክ በ17ኛው ቀን ላይ እዚህ ጋር የሚከበር ክብረ በዓል አለ። ያ ክብረ በዓል ምን ያመለክታል? የሀረርን እሴትና ባህልን ያንጸባርቃል። አንደኛ ወጣቶች ከተለያዩ ቦታ መጥተው ራሳቸውን ለሚሊተሪ ፕሪፔር የሚያደርጉበት ቦታ ነው። ያኔ የሆነ አደጋ እንኳን ጦርነት መጣ ቢባል እንኳን ወደ ሀረር ቀድሞ የሚዘጋጁት እዚህ በርጋ ነው። ወጣቶች ሳብስበው ራሳቸው ለጦርነት ሬዲ የሚያደርጉበት ቦታም ሎኬሽን ነው። ቅድም እንዳልኳችሁ እያንዳንዱ በር የራሳቸው ሰርቪስ አላቸው። ይሄ ያለው ሰርቪስ ነው የምነግራችሁ። ይሄና ሰንጋ በር ቀጣይ የምናየው በር ጋር የምናየው ሰርቪስ የሚሰጡ ሰርቪስ ነው። የጦርነቱን ያን ጦርነት በማስተዋወቅ እዚህ ጋር ሁሉም ወጣት ይመጣል። ሻሞላውንም የተለያየ እንጨት ስጡትም ዱላም ፋይት ይኖራል። ያን እንግዲህ ከዚህ ዱላ ፋይት ተነስቶ ነው ሚልመላ የሚደረገው። ሀገር ወጣት የሚጠብቁት ሚልመላ የሚደረገው ያ ስነ ስርዓት ከሚካሄድበት ቦታ አንዱ ታላቁ በሪ በር ጋር እንገኛለን። በአማርኛው ቡዳ በር እንለዋለን። ምን ለማለት ተፈልጎ ነው? ቡዳ በር በተለምዶ ሀረር ውስጥ ስንገባ እያንዳንዱ አምስቱ በሮች ጋር ሰርቪሶች አሉ። እዚህኛው በር አካባቢ ስንመጣ እንዳልኳችሁ ሰፈሩ አንደኛ ምንድነው የሰፈር በሪ ሰፈሩ የሚጠራው ቡዳ በር ወይ ደግሞ በሪ ሰፈር ተብሎ ይጠራል። አት ሴም ታይም ደግሞ ምን አለ ካላችሁ በተለምዶ አይ ቲንክ እንደ ኢትዮጵያን ሂስትሪ የምታውቁ ከሆነ ፈላሻዎች ይሄን ስም ይሰጣቸው ነበር። የእጅ ሙያ ያላቸው ሰዎች፣ ሸክላ የሚሰሩ ሰዎች ወይ ደግሞ ቢላ ስለው ጠጥቆ የሚሰጡ ሰዎች በተለምዶ ቡዳ ተብሎ ይታሰባሉ። ኢቭን ፈላሻዎችም እንደዛ ይባሉ ነበር። ከዛ ተነስቶ ነው እዚህ አካባቢ ስንመጣ የእጅ ሙያ ሰራተኞች ስላሉ የአማርኛው ስያሜ ያንን ይዞ መጣ። ቡዳ የሚለውን ስያሜ ይዞ መጣ። ለዛ ነው እንጂ ከቡዳ የሚለው ሀሳብ ጋር ሳይሆን ከአባባሉ ጋር የተያያዘ ነው። አይ ቲንክ እንደዛ ጋር ይመስላል። እስካሁን ድረስ እኔ እንደዛ ነው ይመስላል። ከእቃው ጋር ነው። አሁን ድረስ ሌላውም ሀገር ኢትዮጵያ ሌላው ፓርት ሰሜን ስትሄዱ የእጅ ሙያ ያላቸው ሰዎች ሸክላ የሚሰሩ ምናምን በተለምዶ ቡዳ ናቸው ተብሎ ይታሰባል። ከዛ የተያያዘ ነው አማርኛ ስያሜው ቡዳ የሚለው። ለማረጋገጥ ምን ብያቸዋለሁ ቅድም እንዳለ ሂስቶሪካል ጌቶች ምን አላቸው? ሩም አላቸው። ይሄም ሩም አለው። እንደምታዩት አስገባው። ኦኬ ይሄም የራሱ ሩም አለው ማለት ነው። ይሄም የራሱ ነው። እንዳለ ሂስቶሪካል የምንላቸው በሮቹ ከትልቁ በር ከዱክ በር በስተቀር ሁሉም ታሪካዊ በሮቹ አላቸው ሩም። እሱ ሂስቶሪካል በር አይደለም። አሁን በ1890ዎች የተሰራ ስለሆነ በር የለውም። እሱ እንደምታዩት የተጨመረ አንደኛው በር ነው። አምስቱ ግን ሂስቶሪካል የምንላቸው በሮች እንደምታዩት ቼኪኒን ምን አላቸው? ሩም አላቸው። ቼኪኖቹ ቅድም እንዳልኳችሁ አንደኛ ጠላት ሲገባ ቼክ የምታደርግበት ሶዱ የሚያስቀምጥ ነው። የሚሸጥ ጤፍ ካለ ዋቴቨር ይኖርክ እዚህ ጋር ቀረጥ ከፍሎ ቼክ ተደርጎ የሚገባበት ቼኪኒን ቦታ ጋር ምን ያለ ነው ማለት ነው። እቺን ስም አስገባልኝ የበሩ ማስታወሻ። ኦኬ እቺኛው እዛ ጋር ኦኬ እዚህ ጋር ቀጥታ ያለ የምታዩት በትሪ በሪ ነው። ደስ ይላል በጣም። እዚህ ጋር መስጊድ አለ። በጣም አልተኛው ቢው ታስገባው ወጥ ጋር እንዴ አዙረ ዳሰናል። የሚያምረውና ግርማ ሞገስ ያለው በጣም በደንብ አይተነዋል። ኤኒዌይስ በጣም እኔ እስከዛሬ ቢያንስ ኦልሞስት እዚሁ ተወልጄ ያደግኩት ግን እንደዚህ አይነት እንትን ሰምቼ አላውቅም። ዝም ብዬ ጋውቼ ልወጣ እችላለሁ እንጂ ምናምን እንትን ነው። ተመስገን አሁን ያለንበት ወቅት እንዳልኩ ወጣቶቹም ጠያቂ ሆነዋል። የማወቅ ፍላጎታችን ጨምረዋል። በጣም ሀረር አሁን ከላይ ነው የጨለፍናት። በዚህ በእርግጠኝነት በሱ ዩቲዩብ ፕሮግራም ላይ ኮንቲኒየስሊ ዲቴል ሀረርን ታያቷላችሁ። ዛሬ በሮች ጋር ስለተያያዘ ስለ በር ብቻ የምናወራባቸው ራሱን ችሎ
ስለ ቋንቋውን ችሎ የምናወራው ጊዜ ይኖራል። ስለ አንድ ክራፍታቸው ችሎ የምናወራው ጊዜ ይኖራል። ስለ በዓል ምክንያቱም በጣም ይገርማችሁ በዓለማችን ላይ ወይ ደግሞ እንደ ኢትዮጵያ ዩኔስኮ ካስመዘገብናቸው አንዱ በዓል ከማይዳሰሱ ሸዋሊድ በዓል ከሚከበርባት አንዷ ሐረር ነች። እሱንም ችሎ ሸዋሊድን ተመልክቶ ነው በቅርቡ በዓሉም ስለደረሰ እሱንም አስመልክቶ የዩኒቲ ፕሮግራም ይዞላችሁ ይቀርባል። ሹር ጠብቁን በቅርቡ። ከበሩ ጋር ያለን ቆይታ ሁለተኛው በር ጋር ያለ ነው። አሁን ቀጥታ 3 በር ይቀርናል። ሂስቶሪካል በሮች ከ6ኛው በር ውጪ ቀጥታ ወደ ቀጣይ በር እንሄዳለን። ተከተሉን። ሶ አሁን ወደ 3ኛው በራችን መተናል። ከባድ ነው በጣም በጣም ከበድ ያለ ነው። አሁን ወደ 3ኛው በር መተናል። 3ኛው በር ሁለት በሮችን አብረን ዳሰናል። 3ኛው በር ጋር ስቲል ስሙም አለ። ስሙ ላይ ተፎከስ አድርገን በሐረሪ ቋንቋ ሱቅለት በሪ ይባላል። ምን ሱቅለት በሪ በሐረሪ ሎካል ላንጉዌጅ ነው። በአማርኛው ደግሞ በተለምዶ ሰንጋበር። ያው ሐረር እንግዲህ ከምታውቃቸው ውስጥ አንዱ ሰንጋችን ነው። የሐረር ሰንጋ ሲባል ለሆል ኢትዮጵያ ሲያውቀዋል። እንግዲህ ሰንጋበር ያሉ በምክንያት ምንድነው? በኦሮሚያው ከራ ሶፊ ይባላል። ምክንያቱም ይሄ መንገድ ወደ ሶፊ አቅጣጫ ስለሚመራል። እንግዲህ ሰንጎች ይረቡ የነበሩበት ቪሌጅ ወይ ደግሞ መንደር አንዱ ሶፊ ነው። ስለዛ ሰንጋው ይገባ የነበረው በዚህ በር ስለሆነ የአማርኛው ስም ሰንጋ በር የሚለውን ስያሜ አግኝተዋል። እንዲሁም ደግሞ በሌላኛው ቋንቋ የሰላም ጌሶ የሰላም በር ተብሎ ይታሰባል። በአረብኛው ስሙ ማለት ነው። እንደምታዩት አብዛኛዎቹ በሮቾቹ የላቸውም። በሩ ከተረፉት በሮች መሃል አንደኛው ይሄ በር፣ ቀጣይ የምናያቸው 3 በር በራቸው ስቲል አለ። እንደምታዩት ክብደቱ ቤቱ አንከብደል ደግሞ በጣም ከባድ ነው ጋይስ። አሁን ራሱ ስከፍተው በዛ ክፍለ ዘመን ማሰብ ይከብዳል። አልተበላም እስካሁን። አሁን የምናየው በር ከ150 ዓመታት በላይ ያስቆጠረ በር ነው። ዋው ኦሪጂናል በር ነው። ይሄንንም ቀጣይ የምናየው በሮችን ታዩታላችሁ። ኢቭን ኖሌጁም የተጠቀሙት ኖሌጅን እንዴት ይደጉበት እንደነበረም ዲቴሉን አሳያችኋለን። ቀደም እንዳልናችሁ መርሳት የሌለባችሁ ሁሉም ኦሪጂናሊቲ ምን አላቸው? ሩም አላቸው። አምስቱም በሮች ጋር ኤክሰፕት በስተቀር እና ስኮት በሪ ጋር ደርሰናል። ከሱ ጋር የተያዘ ሂስቶሪ ከምናወራቸው ውስጥ አንዱ ቀደም እንደነገርኳችሁ በጾም በገባ በ17ኛው ቀን ክብረ በዓል የሚከበሩት ክብረ በዓሎች የሚከበረው አንደኛው ቡዳ በር ጋር ጀምረን ከዚህ ጀምሮ ሁለቱ በር ያን ሰርቪስ ነው የሚሰጡት። ያን ክብረ በዓል ማድመቂያዎች ናቸው። ቀጣይ የምናያቸው ሁለት በር ደግሞ የራሳቸው ክብረ በዓል የሚከበርበት ቦታ አላቸው። ይሄ ሁለቱ በር በሪና ሁለት በሪ ደግሞ በጾም በገባ በ17ኛው ቀን ላይ የሚከበረውን ክብረ በዓል ፌስቲቫል የሚከወንበት ቦታ ነው። ከውጪ እንድራቅ ብለን ያለውን ቪው እናሳያቸዋለን። ከጎን ደግሞ ልጠይቅህ፣ እዚህ አካባቢ ላይ ምን አይነት ክብረ በዓል ምን አይነት እንትን ይደረግ? አሁን ናይስ ቅድም እንዳልኳችሁ በበሪ ክብረ በዓልን አስመልክቶ ጾም በገባ በ17ኛው ቀን የሚከበረው ክብረ በዓል ላይ የስቲክ ለምሳሌ ሙዚቃዎች እንዲሁም ባለፈ ሰላምና አባታችን እንዴት ነው አለ የዛን ክብረ በዓል ላይ ወጣቶች እንዳለ ይታደማሉ። ፕሬይ ይደረጋል። የሙዝማ ሴሬሞኒ ይኖራል። የዛ ቀን ላይ ዩኒክ የሚያደርገው ሌላኛው ፓርት ደግሞ ወጣቶች እንዳለ የምትገኙበት ቀን ነው። የዛን ቀን የስቲክ ወይም ደግሞ የዱላ ብሮ የሚባለው ግብግብ ወይ ደግሞ የዱላ ጥሎች ይደረጋሉ። እዛም ሁለቱም ክብረ በዓሉ ከዚህ ጀምሮ ለዛ ነው የሚሄደው። መነሻው እዚህ ነው የሚሆነው እና ሁለቱ በሮች ደምቀው ታዩታላችሁ። ትንሽ ቀን የቀረው እሱም ቪዲዮ እናሳያችኋለን። ፕሮግራሙን ዩኒክ እንዳልኳችሁ እዚህ ጋር በሚደረገው ጦርነት ያኔ ቀደምት አባቶቻችሁ ምን ያደርጉ ነበር? ወጣቱ ራሱ ለሚሊተሪ መልበስ ነበር። የዛ ሰዓት ላይ ወጣት እዚህ በሚያሳየው ተብሎ ሀገር ደጀን ሊሆን የሚችሉ እስካሁንም ክብርንም ማለታችን ያስጠበቁት ወጣቶች የተመለመሉበት ሁለቱ በር ጋር ነው። ታሪካዊ በሮች ጋር የምንገኘው እንዳልናችሁ ይሄ በርም ሌላም ስምም ተሸክመዋል። የዚህ ሰፈር ልጅ እስከ መሀል ሴንተር ድረስ ብትሄዱ የሰንጋ በር ልጅ ነው የሚለኝ። አዎ በርም ነው የሰፈርም ስም ነው። የፊኒኬሽን በጣም አሪፍ ነው። ምንም ሁሉ የምጠይቀውን ሀሳብ ነው እየገለጸልኝ ያለው። ይሄ ነው አሳያቸው። በሩ በየአምስቱም በር አንድ ክላስ አለው። ክላሶች አሉት። ይሄ ነው ክላሱ ማለት ነው። ከላይ ያለውን አሳያቸዋለሁ። ኦኬ እንግዲህ ብዙ አድቬንቸር አድናቂ ስለሆንኩኝ ብዙ አድቬንቸር ፊልም ላይ ያለው ከዚህ ጋር ቼኪን ታደርጋለህ። ማንኛውም ሰው ጠላት ሳይመጣ ከዚህ ሆኖ ማየት ይቻላል። ጠላቶቹ ገና ሳይመጣ ጠላት ማየት ይችላለህ። ፍቃድ ስትሰጠው ደግሞ እንዲገባ ትፈቅድለታለህ። እንግዲህ ይሄው የምናየው አስፓልት በጣሊያን የተሰራ ነው። ማለትም ኦሪጂናሊ አይደለም፣ ኦሪጂናል ጥንታዊ መንገድ አይደለም።
እንግዲህ ያኔ መኪናም አይገባም። እንግዲህ በሩ እንዳያችሁት መኪና አታስገባም። ያኔ የመኪና ስልጣኔ ስላልነበረ በሰውና በፈረስ ሳይሰራሽ ግን ጣሊያን እዚህ በነበረበት ሰዓት በ19ኛው ክፍለ በ1936 አካባቢ ላይ ይሄንን አስፋልትና አንደኛ መንገድ ላይ የምናየውን አስፋልት ሰርቶታል። የዛ ሰዓት ላይ መኪና እንዲገባ ሲባል ይሄ ተከፈተ። ኦሪጂናል በር አይደለም፣ ኦሪጂናል ታሪክ ውስጥ ባይሆንም ከታች ያሳያችኋለሁ። አሁን ላይ ግን ይሄን ያለው ሁኔታ ይመስላል። ይህ ኦሪጂናል ፓርት ባይሆንም ታድሶ ግን ከአስፋልት በኋላ ሞደርናይዝ ስልጣኔ ከመጣ በኋላ ይሄን ይመስላል። እዚህ ጋር ጠላት የሚሉበት ቴክ የምታደርግበት ቦታ ነው ገና ሳይመጣ። በጣም የሚደንቀው ነገር በጣም ይገርማችሁ ላወራችሁ የምፈልገው አንዳንድ ሰዎች ይጠይቁኛልና ጠጋ ስትሉ ወደ ግንቡ አንዳንድ ቦታ 5 ሜትር አንዳንድ ቦታ 3 ሜትር ነው። በእርግጥ እየተንደረደረ የመጣን ጠላት ጋፕ ያደርገዋል፣ ይዘዋል፣ እንዳይገባ ያደርገዋል። ከዛ ባለፈ ጠላት እዚህ የሚደርሰው እነዚህ የምታያቸው ማውንቴን አሁን ለምሳሌ ከፊት ለፊት ሐኪም ማውንቴን ታያላችሁ። ሐኪም ተራራ ትክክል። ከሐኪም ተራራ አንድ ማንኛውም እንቅስቃሴ ከጂጂ ጋር ሲወጣ ማየት የሚችልበት ሎኬሽን ነው። እዛ ላይ ሐኪም አዋቻ አለ። ያ አዋቻ ሽራይን ነው፣ ሆሊ ፕሌስ ነው፣ የሐኪምን ማስታወሻ ቦታ ነው። እንደዛውም ሚሊተሪ ቤዞች ናቸው። እያንዳንዱ ተራራ ላይ ሀረሪዎች ምን አላቸው ለሚሊተሪ ሊጠቅሙ የሚችሉ ዋቸሮች ያን የሚመለከት ጠላት ገና ሳይመጣ እዚህ በሩ ጋር ሳይደርስ ማየት የሚቻልበትም ቦታም ነው። አት ሴም ታይም ሆሊ ቦታና ሽራይን ቦታም ነው። እንዲሁም ፕሬየር የሚደረግበት ቦታም ነው። አት ሴም ታይም ደግሞ ሐኪም ቦታም ስቴት ሀረር ላይ ብዙ ሽራይኖች አሉ። ከሚሰጡት ሰርቪስ አንደኛው ምንድነው sometimes ልክ እንደ ለምሳሌ አቅም ሲደክመክ በአሁኑ ሰዓት መቆደኒያ ምናምን ትገባለህ። ያኔ ሰዓት ላይ አቅም ሲደክም የሚረዳ ሰው ከሌለክ ሽራይን አካባቢ ነው የምትሄደው። ሽራይን አካባቢ ስትሄድ ምትበላውን አታጣም። የሆነ ሰው ሼር ያደርጋል ያለው ማይንዲካሊስ አንዳንዴ በሳይኮሎጂካሊ ደክመክ ምናምን ከሆነ መሪዎች አሉ፣ ሃይማኖት ሊደሮች አድቫይስ የምታገኝበት ቦታ ነው። እንደዛውም ያ ቦታ ጠላት ገና ሳይመጣ ሚሊተሪንም አስቀድመን ጠላት የምናይበትም ሎኬሽን ነው። ማውንቴን ላይ ነው ሴት እንዲያደርጉትም እና ሶስተኛውን በር ይሄን ይመስላል። ሁለት በር አለ። ሁለቱም በር ደግሞ የሚገርም ታሪክ ነው። ከዛ በር ጋር ማነሳላችሁ ምክንያቱም ሀረርን በ19 አጋማሽ ላይ የደፈረ አንድ ሰው አለ ገብቶ ለመሰለል ህይወቱን ለመስጠት ተዘጋጅቶ በዛኛው በር ነው የገባው። አዎ እሱንና ምን ይመስላል ታሪኩ ቢሆን ቀጣይ በር ላይ ስለሆነ አሁን ቀጥተኛ ወደ አራተኛው በር እንሄዳለን። ኦኬ ተከታተሉን በሚገባ። ኦኬ ቤተሰቦች አሁን የምንገኘው ወደ አራተኛው በር ነው። አራተኛውን በር ደግሞ ከራሱ ከዳዊት ከቱር ጋይዳችን እንሰማለን። ኦኬ ሃዬ እያልን አራተኛው በር ጋር ደርሰናል። 3 በሮችን አይተናል። አራተኛው በር ጋር ደርሰናል። እስቲ ዝም ብለህ ከአንድ ጀምረን እስከ 3 የጠራ አገበንቱኖቹን ጥራቸው በሮቹን ላስታውሳቸው። የመጀመሪያ ያየናቸው በር ሸዋ በር ወይ ደግሞ አስመዲን በር የሚባለውን አብረን አይተን ነበረ። በአርክቴክቱም ትንሽ ወጣ ያለና ትንሽ ውበት ያለውን በር አይተናል። ከሱ ቀጥሎ ቀጥታ ወደ በሪ ወይም ደግሞ በአማርኛው ስም ጉዳበር ወደሚባለው በርን ከበር አረግተን አየን። ከዛን ሶስተኛውን በር ደግሞ ሰንጋ በር ወይ ደግሞ ፍጠት በሪ የሚባለውን አየን። አሁን አራተኛው በር ጋር መተናል። አራተኛው አርጎ በሪ ይባላል በሐረሪ ኔም። እንዲሁ የኦሮምኛው ደግሞ ስም ምን ይባላል? ከራ ኤረር። የአማርኛውም ሚኒንግ ተመሳሳይ ናቸው። የኤረር በር ነው የሚባለው የአማርኛና የኦሮምኛው አሰያየሙ እንግዲህ ምንድነው? በዚህ አቅራቢያ በዚህ ዳይሬክሽን ኤረር የሚባል ቪሌጅ ወይ ደግሞ መንደር አለ። ባይ ዘ ወይ በማንጎ በብርቱካን በፍራፍሬ ታዋቂ የሆነ መንደር ነው። አሁን ድረስ ለድሬዳዋ እስከ ጅቡቲ ድረስ የኤረር ማንጎ ተወዳጅ ነው እና ይሄ በር አቅጣጫው ወደዛ ስለሆነ የአማርኛና ኦሮምኛው ስሙ ከአንድ ኤረር ጋር ከሚባል መንደር ጋር በተያያዘ ነው። ወደ አርጎበሪ ጋር ስንመጣ ሐረሪ ኔም ጋር ስንመጣ አርጎባዎች ጋር የተያያዘ ስያሜ ነው የተሰጠው። አርጎባዎች ይገቡና ይወጡበት የነበረበት በር ስለሆነ ከዛ ጋር ተያይዞ ሐረሪው ኔም አርጎበሪ ይባላል። እንዲሁ ደግሞ በአረብኛው ስንመጣ ባቡል አራማ ይባላል ወይም ደግሞ ጌት ኦፍ ሜርሲ የምህረት በር መባል ይታወቃል። ሌላ ግን ዩኒክ የሚያደርገው ምነግራችሁ ከዚህ በር ጋር የተያያዘ አንድ ታሪክ አለ። ኢንተርናሽናል የሆነ ታሪክ ወጣ ያለ ነው። እንዳልኳችሁ በሮቹን ማየት እንዳረሱ ታሪካዊ በሮች እንዳለ ሩም አላቸው ከጎን። ለየት የሚያደርገው ምንድነው? እነዚህን በሮች አልፎ ለመግባት በክፍለ ዘመኑ ህይወትን መስዋዕትነት ህይወቱን ለመስጠት የሞከረው አንድ ሰው አለ። ታዋቂው ሰር ሪቻርድ በርተን ይባላል። የእንግሊዝ ከሳሽ ነው። በ1554 ነው ሐረር የገባው እና የገባው በዚህ ታሪካዊ በር ነው።
ይሄ ሰውዬ የገባው በዚህ በር ነው የገባው። እንግዲህ ይሄ ሰውዬ እንግሊዛዊ ነው። ህንድ ሀገር ለእንግሊዝ በውትድርና በዘመተበት ጊዜ እስልምናን ትንሽ እውቀት ይወስዳል። እንግዲህ ይሄ ሰውዬ ህይወቱን ዋጋ እንዲከፍል የሚያደርገው ነገር ሊያደርግ ነው። ምንድነው? ሀረር ለኤሮፓያን ነን ሙስሊም ዝግ የሆነችዋን ሀገር ስሙን ቀይሮ መጣ። የመናዊ ነኝ ብሎ ይሄ ሰውዬ ትንሽ እስልምናን እውቀት ወስዷል። ስሙን ቀየረው። አህመድ አለውና እኔ የመናዊ ነኝ ከየመን የመጣው ነኝ ብሎ በዚህ በር ነበር አታለው ለመግባት የሞከረው። ግን በጣም የሚደንቀው ነገር ሳምንት እና 10 ቀን ከቆየ በኋላ ከአባቶች ጋር በሚያደርጉት ሃይማኖታዊ ልውውጥ ኦልሬዲ እስልምናን እዚህ ዲቴል ስለሚያውቁት ሊዋሻቸው አልቻለም። ሌላ ቦታ ሳክቶት ሊሆን ይችላል። እዚህ ግን ከ10 ቀን ያለፈ መሄድ አልቻለም። ምክንያቱም በሸምድደ የሚሸወዱ ነገር አይደለም። ኦልሬዲ ይሄ እሱን ሰርፕራይዙን ገርሞታል። ባይገርም ደንቆታል። የእሱን መጽሐፍ ኢንተርኔት ላይ ማግኘት ትችላላችሁ። the first footstep in eastern africa ሰር ሪቻርድ በርተን ብትሉ ስለ ሀረር ያየውን በዛ ክፍለ ዘመን አስቀምጧልና ይሄ በር ከሱ ጋር ምን ያያይዘዋል ካላችሁ እንግዲህ ይሄ በር ነው ሰር ሪቻርድ በርተን አታለው ሊገባ የሞከረበት በር ነው። ታሪካዊ በር ነው። ስቲል ሁለቱም በሮቹ አሉ። እንደውም እንደ አፈንዲ ሙተቂ መጽሐፍ ሀረርጌ የሚል መጽሐፍ አለ። አፈንዲ ሙተቂ የሚባል ሪኮማንድ አድርጋችኋለሁ እንድታነቡት። እዛ መጽሐፍ ላይ እንደውም ይሄ የምታዩት እንጨት ኦልሞስት ከ200 ዓመት በላይ እንዳስቆጠረ እሱ መጽሐፍ ላይ አስቀምጦታል። እንደ ሐሳቢያን መጽሐፉንም ቴካጉ ከሱ ጋር ይገናኛል። 200 ዓመት በላይ አልፎታል። እንደሱ መጽሐፍ ላይ እንዳገኘሁት ኢንፎርሜሽን በጣም ይደንቆ ነው እንድታዩ ፈልገው። እስቲ መዝጊያውም አለች። ከጀርባ ያለውን ቪው ደግሞ ሲናንሳው ያዝ አንዴ። ኦኬ ዩት በጣም ደግሞ እንጨቱ ደግሞ ተከራክሮ በጣም ይገርም ነው። እና ምን አይነት ጋይንት ክፍለ ዘመን እንደነበር ሳስበው ይሄ እንደዚህ ነው የምታዩት። እንግዲህ መዝጊያዎች ነች። ይሄ እንዲጥግ ከሄደ በኋላ ኦኬ ይሄ እንዲጥግ ይዛል። ከዛ በኋላ እዚህ ጋር እንጨቱ አለች ከላይ ያስ ያው ናው ኢትስ ጉድ የድሮ ነገር ሾ በዚህኛው ክፍለ ዘመንኛ መዝጋቱባቸው ይሆናል። ያ ክፍለ ዘመን ምን አይነት ዕውቀትና ምን አይነት ኖሌጅ እንደነበራቸው ማሰብ በጣም ነው የሚደንቀውና እንዲህ በማድረግ ይሄ እንደ መሾንቆሪያ ነው የምትጠቀመው ይጠቀማል። እንደ ቁልፍ ነገር ነው የምትጠቀማው። ይሄን ጥሰ ማለፍ አይታሰብም። ኢቭን በሩ መጥፋቱ ራሱ ሌላ ዓለም ነው። ትክክል። ይሄ ይመስላል አርጎ በሪ ወይ ደግሞ ኤረር በር ያልናችሁ በር አንድ በር ቀርቶናል። አብራችሁን ሁኑ። እንደሰማችሁት ነው። አራቱም በር በሚገርም ሁኔታ አፍጥርጥሩ ነግሮናል። አሁን ቀጥታ የምናደርገው ደግሞ ወደ አምስተኛው በር እንደሚገርማችሁ ይሄ በሩ ጋር ያለው በር አምስተኛው በር አይደለም። እስካሁን በጣም ይገርመኛል እሱ ነው። እና አምስተኛው በር ደግሞ ምን የትኛው ነው ብዬ ገና እየጠበኩት ያለው አሁን ቀጥታ ወደ አምስተኛው በር ነው። ተከታተሉ። ቀጥታ ወደ አምስተኛው በር ፍሎ አድርጉን። አብራችሁን ሁኑ። መከታተላችሁን ፈልገዋለን። ብዙ ከሱ ለምሰራዎች ቁጥሮች አሉ። ሌላኛው ሳልዘጋ በፊት ሁሉም በሮች ሰርቪስ አላችሁ ብያቸዋለሁ። የሚሰጡት የቀድሙን ክብረ በዓሎች ነበሩ። እዛኛው እዚህኛው በርና አሁን ቀጣይ የምናየው በር አንድ የሚያደርጋቸው ነገር አለ። አንድ ክብረ በዓል አለ እንደ ሀረር ብቻ የሚከበር ቅድም ማንስቻለሁ። ሸዋሊድ ፌስቲቫል የሚከበርባቸው ቦታዎች ይሄ ሎኬሽን እና ቀጣይ ያለው በር ነው። ሁለቱ በር ለሸዋሊድ ፌስቲቫልነት ደምቀው ቢዚ ሆነው ይሄን ቦታ እንደ ሀረር ብቻ የሚከበር ክብረ በዓል ነው። እንዲሁም ከኢትዮጵያ ከማይዳሰሱ ውስጥ ቅርጽ ላይ ዩኔስኮ ከተመዘገቡት ውስጥ አንዱ ሸዋሊድ ነው። ላሲራስ መዝግበናል። ምንኮራው በክብረ በዓል ነው። ይሄን ፕሮግራምም ጠብቁን። የሸዋሊድ ፌስቲቫል አስመልክቶ እንሰራዋለን። የሚኮዱት ቪዲዮ እናመጣላችኋለን። ቀጣይም በር አብራችሁ ነው። ኦኬ ቀጣይ ወደ አምስተኛው በር ቤተሰቦች አሁን የምንገኘው ወደ አምስተኛው በር ነው። አምስተኛው በር የሚገኘው ፈላና በር ነው። እንደሰማችሁት አራቱን በር ባበረ ሁኔታ አብጠርጥሮ ፎርቱልናል እና ደግሞ አምስተኛው በር የሚገኘው አምስተኛው በር ደግሞ የምታዩት በጣም በሩ ራሱ ያለ ነው። ሶስቱ በር በጣም ተጋይቷል። በጣም ከባባድ የሆነ በር ነው። ከዳዊት ጋር ብዙዎች ይቀጥላል ነው። አይ እንግዲህ አሁን የመጨረሻው ሂስቶሪካል ጌት ካልናቸው አምስተኛው በር ጋር ደርሰናል። ከስም ስያሜው ጋር ልምጣላችሁ። አስሜ በር ይባላል። እንግዲህ አቀላመጥከው ወዳቸው አቀላመጣቸው። የሚገርመው ፓርት የስያሜው አመጣጥ ጋር ከመንገሬ በፊት አንድ ነገር የሚገርመኝ ነገር አለ። ሀረር ጀጎልን ስታያት አንድ የምታስተውሉት ነገር አለ። በዚህና በዛኛው ሳይድ ወንዝ አለ። ሰው ሲሰፍር ወንዝ አቅራቢያ ነው የሚሰፍረው። የድሮ ሰው ያሁን ሰው ሜዳ ፈልገን ቧንቧ ውሃ ስለምታመጣ፣ ያኔ ግን አቅራቢያ ወንዝ ሰፍር ነው። ወንዝ ፈልገን የምንሰፍረው በዛ ጋር ማለት ትልቅ የወንዝ ቦታ አለ። በዚህ ጋር አሁንም ድረስ የደረቀ የወንዝ ቦታ አለ እና አስሜ ማለት ባይዘው ቀይ አፈር አለ ላይ ቀይ አፈሩ ውሃው ይዞ ሲመጣው ወንዙ ቀይ ይሆናል። ቀይ ወንዝ ይባላል። ወንዙ ቀይ ሆኖ ሳይሆን
ቀይ አፈር ስለሆነ ወንዝ ይዞ ሲመጣ ከቀዩ አፈር ጋር ሲቀላውት ይቀላል። ሲቀላ ከዛ ስያሜ ተነስቶ ነው የሎካል ላንጉዌጁ። ሌላኛው በአማርኛና በኦሮምኛ የምንጠቀመው ስም ፈላና በር ነው። ፈላና ማለት በትርጉም ደረጃ ስትወስደው ማንኪያ ማለት ነው። ማንኪያ በሶማሊኛም ደስ ሚኒንግ አለው፣ ግን ሌላኛው ሚኒንግ አለው። በዚህ አቅጣጫ ስትሄድ ፈላና የምትባል መንደር አለች። ባይገርማችሁ ለረጅም ዓመት እንደሚታወቀው የዜላ ፖርት እና የበርባራ ፖርት ባህር ስር ነበረ። ዜላ ፖርት እና በርባራ ምንድነው? በተለይ ዜላ ፖርት ረጅም ሰዓታት ባህር ስር ነበር እና ከዜላ የሚነሱ ሰዎች በዚህ በር ነው የሚገቡት። በዚህ አቅጣጫ ስለሆነ ዜላ ያለው ወደቡ በዚህ አቅጣጫ ስለሆነ ለዛውም ከዜላ ከተነሱ በኋላ ማረፊያቸው የሚሆነው አብዛኛውን ጊዜ መጨረሻ ላይ ሀረር ከመርሳቸው በፊት ፈላና የምትባል መንደር አለች። ዳርሶ ከመድረስ በፊት ፈላና የምትባል መንደር አለች። ይሄ አቅጣጫ አንደኛ ወደ ፈላና በር ይመራናልም፣ አዲስ ሴምታይም ወደ ዜላ ይመራናልም። ከዛ የተነሳ ስያሜ ነው። አምስተኛው በር ጋር እንግዲህ የምንገኘው ነው ፈላና ያልኳችሁ the last gate ነው። ከሂስቶሪካል ጌት አንፃር ስናየው ከታሪካዊ በር the last gate ነው፣ የመጨረሻው ነው። አንድ በር ግን አለን፣ ስድስተኛ በር ታሪካዊ በር ውስጥ ማይካተት ማለትም እነዚህ የተሰሩበትን ዓመተ ምህረት ላይ በ1551 እና በ1555 ነው ያለቁት። እነዚህ አሁን ቀጣይ የምናየው በር ግን የ120 እና የ130 ዓመት ነው። እነዚህ ግን ኦልሞስት 400 ምናምን ዓመታቸው ነው። የ400 ዓመታት ቁጥር በ1551 ነው የተገነባው። ኢማጂን አድርገው 50 ከዛን ካውስ ኦልሞስት ወደ 475 ምናምን ዓመት ሞልቷቸው አሁን ያየናቸው አምስቱ በር። ቀጣይ የምናየው ግን የ120 ዓመት እና የ130 ዓመት ብቻ እድሜ ያለው ነው የሚሆነው። ግን አምስቱን ታሪካዊ በር ማንነታችንን የሚገልጹ በሮች፣ ታሪካችንን እሴታችንን የሚያንጸባርቁ እንዲሁም ትልቅ ኃላፊነት የተሸከሙት በሮች፣ ትልቅ ሪስክ ያሳለፉ፣ ትልቅ አደጋን የተከላከሉልን ማንነታችንን የጠበቁልን አምስቱን በር በሚገባ አይተናቸዋል ብዬ አስባለሁ። ዲቴል እስካሁን ጫፍ ከተማውን የምናሳያችሁ ምክንያት ምንድነው? ከበር ነው የሚጀምረው። ወደ ውስጥ ደግሞ ገና አልገባንም፣ አልነካናትም። በቅርቡ ምናልባት ከውስጥ ካሉት ክብረ በዓል አስመልክቶ ቀጣይ ቪዲዮዎች ይኖሩናል። ግን ገብተን የማንጨርሰው ታሪክ እሴት አለ፣ ዕውቀትም ጭምር። እሱን ደግሞ በእኛው በዚህ ዩቲዩብ ዲቴል ሀረርን ዲስከቨር እናድርጋቸዋለን። ከኛ ጋር ሁኑ። አሁን ያለነው ፈላና በርጋ እንዲሁም ፈላና ሰፈርም ነው ያለነው። ሰፈር ይጠራል፣ በበር ይጠራል። እሺ እኔ አንድ ጥያቄ አለኝ። እስካሁን አምስቱንም በር ላይ በር አሳይተኛል የሆነ ቦታ ምናምን። ይሄኛው ወዴት ሄደ? ፎሎው ሚ ራይት ኬሽን አላሽም ዋት እንዴ ዋው ለጥንባ ሀቅ ነው። አዎ ለምን ይሄ በቃ ሆኛ ነው ገብቷል። እንዴት ምክንያቱም ሂስቶሪካል በር ከሆነ ቼኪን ማድረጊያ ሻሞላ ማስቀመጫ ቀረጥ ማስቀመጫ ቦታ ይላል። አምስቱም እንዳለ የራሳቸው አላቸው። በጣም የሚደንቀው ነገር ከቀረጥ አንፃር ሲነሳ ሪቻርድ በርተን እንደጻፈው በጣም የሚገርመኝ ታሪክ ምን አለ፣ ሰርፕራይዝ የሆነው ነገር ቢኖር የአካባቢው ባይ ዘ ዌይ የሀረር ልጆችም ናቸው። ከቀናቶች በፊት ወይ ደግሞ ከ3 ዓመት በፊት ሸዋበርን ታስታውሳለህ? ገበያው ያበደ ገበያ በጣም ፈላና በር ጋር የነበረውን ገበያ ታስታውሳለህ? እዚህ ጋር ኤረር በር ጋር አሁን ከኤረር በር ጋር ትንሽ ገበያ አለው። ዋይ ለምን ይመስላል? ሁሉም አላቸው። ምክንያቱም በድሮ ዘመን በአሚሮች ዘመን ውስጥ ገብተህ መገበያየት ካልቻልክ የት ትሸጣለህ? በር ላይ ያ ስርዓት ቀጥሎ እናንተ ደርሰንበታል። ሸዋበርን እንኳን ከፍከው ያ ቀጥሎ ነው ስቲል ጥግ በሮች ነው ማለት የገበያ ምክንያቱም ያኔ ውስጥ ገብተህ መሸጥ ማይችል ከሆነ ያለን ይዘህ ልጅ መተካለው ይገባያል ማለት ነው። ጋይስ ገና ዲቴልና ዲፕ እንገባለን። ይሄን አልኳችሁ። እኔም አምስቱንም በር ዝም ብዬ ፎቶዋን ስቼ ከምቀርጽላችሁ እንደዚህ ሰው አግኝቼ በሐሪፍ በቃ አይደለ ሙሉውን ዲቴል አስረድቷል። ሐሪፍ ነገር እንድታገኙ ብዬ ነው ይሄን እስካሁን ያቆየሁት የነበረው የአምስቱንም በር። አሁን ነው ቀጣው ወደ ምን ያውቀኝ ወደ መጨረሻውና ስድስተኛው በር ታሪካዊ 120 ዓመታት 130 ዓመታት የቆየውን በር ደግሞ ታውቃላችሁ ብዙዎቹ የሚገቡበት በር ነው። አሁን ደግሞ ቀጣው ወደዛኛ በር እንሄዳለን። ተከታተሉ። ሰብስክራይብ እንዳይለየኝ። ይመቻችሁ። ቤተሰቦች አሁን ወደ ከአምስቱ በር ጨርሰን ደግሞ ይሄኛው ደግሞ እኔ በጣም ገርሞኝ ነበር። ከአምስቱ በር ብቻ ምቆጥረኝ ነበር ይሄ በር እና አምስቱ በር አይደለም ከአምስቱ በር ይሄ ሌላ ውጪ ነው ብሎኝ እና ስለዚህ ደግሞ ታሪክ ደግሞ ልንገርህ ብሎኝ ነው ያመጣኝ። በጣም ዳዊት በጣም ሀረር ላይ ቱር ጋይድ ከፈለጋችሁ በዚህ አጋጣሚ ቱር ጋይድ ነህ ሰምቻለሁም እና ብዙ ሰው እኮ ያደረገኝ እሱ ነው። ስለ ቱር ጋይድንም ከዚህ ከመጀመራችን በፊት በፊት ስለ ቱር ጋይድና ቁጥርህን በዚህ አጋጣሚ ንገራቸው።
ያው ኢንስታ ላይ ወይ አይጂ ላይ ሀረርጌ ቱርስ የሚል ፔጅ ላይ ዛሬም ታገኛላችሁ። በዚህ ሙያ ውስጥ እንግዲህ ኦልሞስት 9 ዓመት ጨርሻለሁ። ወደ 9 ዓመት ጨርሻለሁ። 9 ዓመቴ ነው። እንዲሁም በውስጥ በእንግሊዝኛም በፈረንሳይኛም ቋንቋ ሰርቪስ ሰጣለሁ። ሰብስክራይብ አድርጉ ባላችሁ። ኦኬ mon ami c'est moi c'est notre channel YouTube subscribe ወደ ቁም ነገር ስንመጣ ወደ ስድስተኛው በር ጋር ደርሰናል። ብዙ ጊዜ ሰዎች ምን ያስባሉ? ይሄኛው በር አንዱ ከአምስቱ የሀረር ታሪካዊ በር ውስጥ አንዱ በር ይመስላችኋል። 5 ኦሪጂናልና ታሪካዊ በር ያልነው ይሄ በር ሳይቆጠር ነው። ማለትም 5ቱ በር ግንቡ ሲገነባ ጀምሮ የነበሩ ናቸው። ይሄኛው ግን የምናየው በር ትልቁ በር ወይም ደግሞ በሚዲያ ላይ በጣም የምናውቀው በር ከ5ቱ ታሪካዊ በር ውስጥ አይካተትም። ይሄ ሳይካተት ነው 5 በር ያላት። እስካሁን ያሳየን እሱን ነው ብላችሁ። ይሄኛው ስድስተኛው ስድስተኛው በር ነው። ይሄኛው በር እንደምታዩት በፊዚካሊ በግዝፈትም እንዲሁም ሩም የለውም። ሌሎቹ በር ምን አላቸው? በሩ ጋር ቼክኒን አላቸው። ይሄኛው ግን የለውም። ኒው ከመር ወይ ደግሞ አዲስ በር ነው ማለት ነው። ስለዚህኛው በር ስናወራ ይሄኛው በር የተሰራው በ1890 በኋላ በራስ መኮንን ራስ መኮንን የተሰራ ነው። እንዲሰራ የተደረገው ሳይዝ እና አስፋልቱ ደግሞ በኢጣሊያን ሳስ ላይ ነው እስከታይ ደስ ያለው የተሰራው። ሳይዙም እንዲሰፋ ተደርጓል በ1936 እስከ 45 ባለው ውስጥ። ግን ሌላኛው ከምናየው ይሄኛው በር ከምንወደው ፓርት እንዲህ ስናየው ዩኒክ የሚያደርገው ከፊት ለፊት ታላቅ ሰው ፎቶ እናያለን። ከፊት ለፊት የምናየው ፎቶ ታላቁ ደምስ ለሐረሪ አሚር አብዱላይ ነው። አሚር በሚገባ አሚር አብዱላይ ይባላል። የሐረር የመጨረሻው ንጉስ ነው አሚር አብዱላይ። እንዲሁም የጨለንቆ ጦርነት ላይ ከሚኒሊክ ጋር ፋይት ያደረገው ንጉስ ነው። እንዲሁም በፎቶ ደረጃ ካለን አሚሮች ውስጥ ብቸኛ በፎቶ ደረጃ ያለን የሱ ፎቶ ነው። ፍለፍ የምታዩት እሱ ነው። በ1887 ጨለንቆ ጦርነት ላይ የተሳተፈው አሚር አብዱላይ ይባላል። ከጎን ግራና ቀኝ ደግሞ እናያለን ሁለት የዩኔስኮ የመጡ ሪኮግኒሽን አስገባቸው። በዚህ ጋር የምናየው ከዩኔስኮ ወርልድ ሄሪቴጅ ሳይት ሐረር የዩኔስኮ ሬጂስተርድ መሆኗን የሚገልጽ ሪኮግኒሽን እናገኛለን። በዚህኛው ጋር ስለሚለው አሁን የሐረር የጅጎል የዓለም ቅርጽ መመዝገባ የሚገልጽ ነው። በዛኛው ጋር ደግሞ ሌላ ታይትል አለ። ምን ያላያኛው የፍቅር የሰላም የመቻቻል የሚል እውቅናና ስያሜ አገኘች ከዩኔስኮ። በምን የተነሳ ካላችሁኝ በዓለማችን ላይ የትም ቦታ ብንሄድ 3 ሃይማኖት በ100 እና በ150 ዓመት ልዩነት ማየት ይከብዳል። የለንም። ሐረር ውስጥ ብቻ የምናገኘው ነገር አለ። ታላቁ መስጊድ አይተን 100 ሜትር ሳንሄድ ካቶሊክ ቤተክርስቲያን አለ። ካቶሊኩ 100 ሜትር ወዲህ ሳንሄድ መድኃኒዓለም ኢትዮጵያ ኦርቶዶክስ አለ። በዚህ የተነሳ ነው ያ ስያሜ ዩኔስኮ የሰጣት። በትንሽ ቦታ ላይ የሰላም የፍቅር የምትዛዛት አገር የሚል still there is no conflict ምንም አይነት ሳይን የለም። ተደምረን በፍቅር ስለምንኖር ይሄንን አስቀድሞ ዩኔስኮ ሰጥቷል ሪኮግኒሽን። ሌላኛው ያልተለጠፈ እኔ የምነግራችሁ ሶስተኛው ከዩኔስኮ ያገኘነው ምንድነው ካላችሁ ሶስተኛው ያስመዘገብነው በቅርቡ ሸዋሊድም ፌስቲቫል እሱም አንዱ ሪኮግኒሽናችን ደግሞ አንዱ ቅን ያገኘነው ፌስቲቫል ነው። ሌላኛው እዚህ ጋር ስናይ ዩኒክ የሚያደርገን ፓርት ስቲል ነው የተሰሩትን ዓመተ ምህረት አይተናቸው ጠርዞቹን የተጠረቡትን ድንጋዮች ምናምን ታያቸው አሁን ላይ ባለው ክፍለ ዘመን ይከብዳል። የዛሬ 20 ዓመት እንኳን ግንቦች አሁን ላይ የሆነ ምልክት ያሳያሉ ይፈርሳሉ። ይሄ ግን ስቲል ነው ጥራቱን ጠብቆ ያኔ የተጠረዘውም እንደዛው በእንደዚህ ጠብቆ ቀደቅ ብሏል። ይሄ በጊዜው ምን አይነት የአርቴክት እውቀትና ምን አይነት ዊዝደም እንደነበራቸው በተለይ ኮንስትራክሽን ላይ ምክንያቱም ሐረርን ስናይ ዲስከቨር ከምናደርገው አንደኛ ኮንስትራክሽን የተጠቀሙት ኖሌጅ አለ። እሱም እንዳለ ሆኖ ሌላኛው ደግሞ ዊዝደሞች አሉ ይሄን ለመገንባት የተጠቀምናቸው። እሱ ስቲል ነው ድረስ ደግሞ ኢንደሚክ ነው። ምንም አይነት ከውጭ የመጣ ማቴሪያል አልተጠቀምንም። there is no ሲሚንቶ there is nothing inside እንዳለ የተጠቀምነው በሀገራችን በቀል እውቀት ነው። ሀበሩ ሀሽቁን ይባላል። ኢቭን ግንቡንም ቤቱንም የሚገነቡበት አፈር ውስጥም ባህላዊ ቤታችን ሲገቡ አፈሩ ሀሽቁን ይባላል። የሲሚንቶ ባህሪ ያለው ውሃ ያዘቅጥም እንዲሁም ወፍ ዘራሽ ነገር አያበቅልም። መለስተኛ ሲሚንቶ ነው የድሮ ምንም ፋብሪካ ነክ ይሆናል የተፈጥሮ ነው። ይሄም ኖሌጅ እዚህ በአባቶቻችን ብቻ ያለ ኖሌጅ ነው። ይሄን ይመስላል የበር የሚለው ጉዟችን። ጋይስ ዛሬ ያየነው ሐረርን ሳይሆን በሯን ነው ያየነው። አልገባንም። በቀጣይ ቪዲዮቻችን ስንገባ የማያልቅ እውቀት ውስጥና ነው ቪዲዮዎችን እናያለን። ይሄን ይመስል ነበር። በጣም እኔ ሳገኝ በጣም ደስ ብሎኛል። በጣም እኔም ስለመጣችሁ ፈጣሪ ያክብራችሁ። የሚገርም ታይም አሳልፈናል ብዬ አስባለሁ። በጣም እናንተም እንደወደዳችሁ ተስፋ አደርጋለሁ። በጣም አሪፍ ነገር እንደተማራችሁና እንዳውቃችሁ ተስፋ አደርጋለሁ።
ሶ በዛሬ ቪዲዮአችን ይሄን ይመስላል አይደለ? ናይስ። ቀጣይ ደግሞ ኔክስት ታይም እንገናኛለን። ሰብስክራይብ፣ ሼር፣ ቪዲዮ እንዳትረሱ እንዳደራ እንዳትረሱ። ምክንያቱም ይሄ ስለ ሀገር ነው የምናስተዋውቀው፣ ሀገራችን ባህላችን ነው የምናንጸባርቀው። ላይክና ሰብስክራይብ ብታደርጉን ሞር ሞቲቭ ሆነን ከዚህ ያለፈ ቦታዎችን ሄደን ያሳያቸዋል። ብዙ ቅድም አለው ብዙ ኢስተርን ኢትዮጵያ ኢስተርን ፓርት ላይ እንዳለ ሄሪቴጅ ያለበትን ቦታ ያሳያቸዋል። የእናንተ ላይክና ፎሎ አብሮን ቢኖር ሞር ያላያችሁትን ነገር ያሳየናችሁ እንሄዳለን። ይመቻችሁ። ሰብስክራይብ ያርጋችሁ። ያስ